ጆን ዳንኤል 50 አንበሳ አንዱ አምልጦ እኔ ቤት ቢገባ አንዱ ማርያምን አንዱ ብቻ በቂ እተተየነ አንዱ አምልጦ ቢገባ ማለት በቃ ዝም ብሎ ስለ ላይቭ ላይ ተሳስቶ ወጥቶ እኔ ጋር ግብት ቢል አቤት ሪሊ ረሃ ያለ ምሽት እተተየ ተኩሪያ ተርተወደው አበይተ ሐደር ከያሆም ይደረ የፍቅርን ትርጉም ገሰሽ አስተማርሽ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ብዙ እንዳንቺ አይነት ውብ አይቼ አላውቅም። ጀኔ ላረግሽ ፈልገ ለምን አንጠይቅም እንዴ? ይሄዳል ብላኔ ጫንገን ሁለት ብሌን ወጣኩ። እግዚአብሔር መልካም ነው። እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው። ምንም ይደረግ ባይ ባይ ወትንጂ አንተ አልከፋህብኝም እንዳለማ አቅማጣ ጎኔና ያንተ የላሞት ነው እንዴ? የጤፎት ነው እንዴ? እኔ ለሰባ ጎቢ እኔ ስንት ያራዳሪ ቤሌቶን አውጥቼ ብልሽ ታሳሾፋችሁ። ቬናው በዚህ ቬናው በዛ ቶቶራ አላሉ። ኧረ ጉዴ ይመችሽ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፍቅር እሺ ጸምጸምሽ ፍቅር እሺ ጸምጸምሽ ምን እሺ ብራዘሪ እሺ እንኳን ሰላም መጣ። የደንብም አለ የሻማ ማታ ገንዘብ ገና ለጊዜው የለኝም። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ያንተ የላሞት ነው እንዴ? የጤፎት ነው እንዴ? ብራዘሪ ዘለግላገው ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስ ዳመጣጡ እንዴ? ብራዘሪ ያወራብሽው ያከረው ነው እንዴ? ብራዘሪ እልያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ እልያሉ ባንዳ ባንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ። በወጣትነት መውለድ ከፈለክ ናዩም ወጣት ናት፣ አንተም ወጣት ነህ። ብትወልዱ ደስ ይለናል። ኖ እዛ በየሄድኩበት ስለኔ ያገኘሁትን ጀልጣሉ አልኩ እንዴ? ለማለት ፈልገህ ነው ሲዩም አይ እኮ ወጣት ምናምን ገብቶሻል። ኤክስፒሪየንስ ነው። አንተ ትንሽ አታዝንልኝ። እንደዛ የተካውን ከሱ ጋር A few moments later ልጅ ወልደናል። ስሙ ማን ነው? ስሙ አልወጣልህ First you both go out your way and the vibe is feeling stronger. With small turn to a friendship turn to a bond, and that bond will never be broken. The love will never get lost. And when brotherhood come first, then the line will never be crossed. Established it on our own when that line had to be drawn, and that line is what we reach. So remember me when I'm gone.
How can we not talk about family when family's all that we got? Everything I went through, you were standing there by my side. And now you gon' be with me for the last shot. My name is Fiona. How old are you? I'm fine, thank you. I'm fine, thank you. I owed him up. No. I'm making you so little. By mistake. By mistake. By mistake. Every day with you is like the weekend. 24/7 I'm thinking about you. 24/7 I'm thinking about you. ያላ ልጅቷን እንትን ያደረጋት እና ብዙ ደጋፊ የጃኒ ደጋፊ ናዮን አይወዳት፣ ምክንያቱም አጣላቻቸው የሚል ስሜት ስለነበረ። ግን እኔ አሁን ናዮ ላይ አልፈርድም፣ ልጁ ሴሰኛ ስለሆነ ነው። ገባሽ? the same thing he did እንደዛ መስዋዕትነት ከፍላ 9 ወር አርግዛ እስር ቤት ሰኔን ላይ የተኛች የነበረችን ልጅ ሲወጣ አልፈልግም ነው ያላት። እህትየው ጋር ላይቭ ጆይን አድርጌ ስሰማ እና አሁን ናዮን ያገባታል ብሎ ኮሜንት ላይ ሲያስጨንቋት ማ ጆን ነው የሚያገባት እናንተ ነው እንደሚስ የምትመርጡለት ምናምን አለች። እና የዚህ ልጅ ህይወት ያቺ ልቃ በእውነት አታናሻት ያወለደችው አይተሻል? እሷ ፊልም ስትሰራ ከነ ሄኖክ ድንቁ ጋር የተሻለ የተለያየ ማለት ፊልም ስለሽ ዝም ብሎ ሙቪ እንትን የለም የዩቲዩብ ትሰራ ነበር። ይሄ የዩቲዩብ ነገሮች ማጋባት የነበረባት ልጅ ናት። ዳዊት እንትናን ታውቃለሽ አለ ዳዊት የሚባለው ልጅ የህፃን እየሆነ እንኳን ሲሰራ የነበረው ከሱ ጋር አንድ አይነት የሆነ ልጅ ከሱ ነው ከወለደችው። ወልዳለች መሰለኝ አይደለ? ከሱ ወልዳለች መሰለኝና ምንድነው ያለችው? በቃ እንደማያገባት እኔ መጀመሪያም ከእስር ቤት ሳይፈታም በፊት በልጅቷ ላይቭ ላይ ተረድቻለሁ። እና ምን ልል ነው አዶናይ ወንዶችን ሴት ልጅ በረም ትሪት መደረግ እንዳለባት፣ ጃኒ በጣም የተገፋች የተጎዳች በጓደኞቿ እነ ፊዮና ምናምን የሚባሉት አሁን የሷ ጓደኞች ነበሩ። ባይ ዘ ዌይ እኔ ጓደኛ ይዤ ባሌ ከኔ ጓደኛ ጋር ቤስት ፍሬንድ መሆን አለበት ብዬ አላስብም። ብጣላው እንኳን ባሌ ጋር ብንለያይ ራሱ ማለት ነው። የኔ ጓደኛ ሂዳ ከሱ ጋር ጓደኛ ከሆነች እቺ መጀመሪያ መስኔክ ጓደኛ ናት። እኔ መጀመሪያም አትመቸኝም ፊዮና የምትባል ልጅ። ይቅርታ እንደዛ ማለት አልፈልግም፣ ግን ፐርሰናሊቲዋ የልጅቷ ሰክሰስ የልጅቷ እንትን የሚያናድዳቸው ናቸው። እና አዶናይ መጥቶ ልጅቷን ፍቅር ሰጣት፣ ሻይን አደረገች። አሁን ጃኒን አይተሻት ከሆነ ላይቭ ላይ በጣም እንደ ወንድ ያደርጋት ነበር ምናምን። አሁን ሴት ነው ያደረጋት። ካልም ነው የሆነችው ጃኒ። በደንብ ነው ፍቅር የሰጣት። ምንም የምታምር ሴት አጠገቡ ብትቀመጥ የሚያየው ጃኒን ነው። እኔ በጣም ታዝቤዋለሁ አዶናይን እና በጣም ነው ሪስፔክት ያደረግኩት። የምሬን ነው የምነግርሽ። እንትን አሸንዳ ነው ምናምን ሊያከብሩ ሂደው የእሷ ጓደኞችም ሂደው ነበረ እና ጆ ዳንኤል ቢሆን በዛ ሰዓት የልጅቷን ስሜት ሀርት ለማድረግ ልክ ናዮን አንቺ ቆንጆ እያለ ሲያማልላት እንደነበረው ከማስወለዱ በፊት ተመሳሳይ ነገር ጃኒ ላይ ያደርግ ነበር አዶናይ። ግን ይሄ አይደለም ያደገበት መንገድ አይደለም። ፍቅር ተሰጥቶት ያደገ ልጅ ወይ ደግሞ ለሴት ልጅን ማክበር እንዳለበት የሚያቅሰው ከሆነ በዚህ መንገድ ነው የሚኖረው። ውጪ ስለኖረ ስላልኖረ አይደለም። እዚህ ሀገር ሀበሻዎች ወንድ 20 ዓመት ተቀምጠው 30 ዓመት ተቀምጠው እንደ ሀገር ቤት የሚሳደቡ ወንዶች አሉ። ቅድም ባልሹ ላይ ለመጨመር ነው ሄልዬ። ምክንያቱም ሊያ እሱ እኮ ውጭ ነው ያደገው ምናምን ትላለች። አዶናይ ሲጀመር 7 ዓመቱ መሰለኝ እኮ ካናዳ ከገባ አምለሰት ላይ ሲያወራ ይቻላል። እና ይሄ ያደገበት መንገድ ነው። ሴት ልጅ በደንብ መከበር አለባት። ፍቅር ከያዘኝ ብሏል እኮ አዶናይ እንትን ላይ አምለሰት ላይ ፍቅር ከያዘኝ ጊፍት እሰጣለሁ፣ ኦፊሻል አደርጋለሁ። አሁን ኦፊሻል የማያደርጉ ወንዶች ባሉበት ጊዜ አግብተው እኮ ፌስቡካቸው ወይ እንትናቸው ላይ ብትገቢ እኮ ሜሪድ ምናምን አይሉም። ተመሳሳይ ነገር ግን ይሄ ልጅ ግን ገብቶ ገና 26 ዓመት ልጅ ነው። በቃ ልጅቷ ጋር ፍቅር ላይ ነኝ ሌላ ኦፊሻል አደረገው። ገባሽ? ሌላ ሴቶች ሊያዩት ይመለከቱት ይችላሉ። እሷን ጨርሰው ልጇን ሁላ ሲሰድቡና እባካችሁ ልጄን አትስደቡ በማርያም ብላ የምትናገርን ሴት ትላንትና
ሌላ የምትጨምሪው ነገር አለ ነው ያላት። አዎ ሄሉዬ ምንድነው ናዮ በጣም የምታሳዝን ልጅ ናት። እኔ አሁን እውነቴን ነው የምነግርሽ። አይኖ ተቆራርጠው የአንቺ ቪዲዮዎች እንትን እንደሚለውና እንደ አንድ ሴት ልጅ ምላት ነገር ምንድነው በጣም ቆንጅዬ ልጅ ናት። በዚህ ተሰብራ መቅረት የለባትም። ስትወልድ እሷ ሆፕ ነበራት። ሪፖስት የምታደርገውን ነገር አይ ነበረና እህቷ ናት በጣም ብሌም ስታደርግ የሰማዋት ናዮ ማለት ነው። እህትየዋ ናት አይ ቲንክ በመካከላቸው የገባችው መሰለኝ ከእስር ቤት ከወጣ በኋላ የተለያዩት ማለት ነው። እና እቺ ልጅ ከወለደች በኋላ እኔ ኤክስፔክት የማደርገው አብሮ ትዳሩን ይዞ 18 ዓመትን ብትሆን ያሳድጋል ብዬ ሳስብ ሪስፔክት የሌለው ልጅ መሆኑ 100 ምናምን ሺህ ሰው ተቀምጦ ለልጅቷ የልጁን ስም የማያውቅ ልጅ ማለት ነው። እና ይሄ ከአዶናይ መማር አለባቸው። እና አዶናይን ለማናደድ እዚህ ቲክታክ ላይ ደግሞ እከካ ልቅምቃሚ ወጥታ ይቅርታ ትጠይቃታለህ። ናዮን ይቅርታ ትጠይቃታለህ። ይሄን ሁላ ህዝብ እኔ ስላልጠበቅኩኝ ስሜታዊ ሆኜ ነው ብለህ ይቅርታ ትለጣለህ። የፈለከውን የውሸት ቃላቶችም ጨምረ ቢሆን ይቅርታ ትጠይቃታለህ። አንተ እከካ፣ አንተ ቂጥን ያልጠረክ፣ አንተ ሙነሪያ ገብቷል። ጭራሽ አስገድዳችሁ ቴክስት እንድትጽፍ ታረጋታለህ። አንቺ ወጥተሽ ተናገሪን ያልካት ምንም እንዳልመሰለሽ አንቺ ተናገሪን ያልካት ገብቷል። ያ አንተ የእውነት ጥላቻ ህዝቡ እንዳሰበው ከሌለብህ ማለት ነው። ሰው የጻፈው ነገር ለምን ሰርፕራይዝ አድርጎ ኧረ እኔ እንደዚህ አላሰብኩም ለምን አላልክም? ለምን አልጻፍክም? ስንት ኮይን እንዳገኘና ስንት ላይክ እንዳገኘ ግን ወዲያውኑ ማስረጃና ኢንፎርሜሽን ለቀሃል። ገብቷል። ምን ያህል ሰው እንዳየ ምን ያህል ሰው ጊፍት እንዳገኘ ወዲያውኑ ሪፖርት አደረክ። ግን ይሄ ህዝቡ የሚለው ነገር ያልጠበቅከው ነገር ወይም ያላሰብከው ነገር ከሆነ ገርሞ ለራስ እንዴት አስባችሁት ነው እኔ እንደዚህ አላሰብኩም ብለህ ለምን ወዲያውኑ እንትን የሆነ ነገር አልሰጠህም? ይሄ ሴንሲቲቭ ኢሹ ነው። ምክንያቱም አሁን የጠበስካት ልጅ በዚህ ነገር ላይ መግለጫ ከሰጠ አሁንም ተወዳታለህ ወይ ትልሃለች ናዮን አይደለ? አንተ እስር ቤት ዕቃን አሹለን የወጣኸውና ያንን እንትን ትላለች። ስለሷ ካወራ አሁንም ተወዳታለህ ትልሃለች። ገብቷል? ያ ኢቨን መጨረሻ ላይ እንኳን አጠገቡ ቁጭ ብላ የልጅ ወለደችልኝ ነው ያለው እንጂ የልጄ እናት አትሊስት አላላትም። ገባሽ? ልጅ ወለደችልኝ ያው አይደለም ልጅ ወልደናል መቼም አለና ከዛ የልጁ ስም ማን ነበረ አላት። እንዲህ ይባላል ወይ? እንደዛ አይነት ዋጋ ስም ነበር ጠፋብኝ ብለዋል። የሳው እንደዛ እኮ የልጁን ስም እሷ ማለት ነው እና እሷ ምትበለው አንቺ በሷ ቦታ ትሆኚ ምራዳም አይደለም ያለሽ ጀመር አልጠየቃትም። አላቅም አላለች። አንተ ያወጣለት አለች ራሱ እኮ ያወጣለት አለች። ዝም ምን ያለ ኤኒዌይስ ይኸውልሽ አሁን እኛ ያነሳ ነው በአጠቃላይ እኛ እንደ ሴት ያነሳ ነው እንደ እናት ያነሳ ነው እንደ ሲንግል ማምም ያነሳ ነው። እቺ ልጅ እናቷ ብቻዋን ነው ያሳደገቻት። ብዙ ዋጋ ከፍላ ነው ያሳደገቻት። ቆንጆ እንደሆነች ታውቂያለሽ ማለት እንደዛ ይዛ ምን አይል አስተዳደግ እንዳሳደገቻት ታስታውቃለች ልጅቷ። እንደዛ እናቷ ዋጋ የከፈለቻት ልጅ ከዛ እሷም ደግሞ አፍተር ሲንግል ማም ሆና እንደዛ ዋጋ እስር ቤት ከፍላለን። ቴንኪዩ አፕሪሼት ለሴት ልጅ ለእናት ገባሽ? ቴንኪዩ ይገባታል ነው እንጂ እኛ ያግባት አብሯት ይኑር እንዲህ ለምን አላደረጋትም? እንደው ኢቭን ታይ ያው ኢንጌጅመንቱ ምናምን ሳይወዳኝ ወንድ ልጅ አብረሹ ከምትኖሪ ወንድ ልጅ ካልወደደሽ ዋጋ ነው የምትከፊው። መጥፎ አብረው እንድትኖራ ያት የሆነ አብል ነገር ገዝቶ ቴንኪዩ ቢል በጣም ያበደ ነበር። ገባሽ? በቃ ክብሩን ነበር የሚጨምረው። ምንም አይጎልበት። ሰርፕራይዝ አላለ ሲባል እንደው ሰርፕራይዝ የመሰለ ሰርፕራይዝ አጎቱ መጽሐፍ ጽፏል። እሱን ነው ሰርፕራይዝ ያለው። ሌላ እኔ እሷ ከመምጣቷ በፊት ሰርፕራይዝ አለ ያበደ ሰርፕራይዝ ሲል ቀለበት እኛ ራሱ ኢትዮጵያ ኩትፍን ኢትዮጵያ እሱ ነው የጠበቀው። ማር ያመጡ ምናምን ሺህ ሰው ራሱ እርግጠኛ ቤታየው ራሱ አለች እኮ ጠብቄ ነበር አለች። ቤታየው ራሱ ወርቅ ስለሷ እንግዲህ ጠብቄ ነበር ዲኮሩን ሳይ ግን ለማንኛውም ይሁን እሺ ሶኬ ምናምን እንደው ብላ አሳለፈችው ስቃ እሷ ራሱ እንጂ እሷ ራሱ አለች እኛ ሁሉም ሰው ነው የጠበቀው የሆነ ነገር በቃ ጋይስ ቀለበት እኔ እንኳን ቀለበት አይደለም አብረው ናቸው የሚል እንኳን አይምሮ ላይ አልመጣም። ግን ጋይስ ያው አባት ፍላችሁ ለጠይቃችሁ አባት ከቸውሏል አየር ላይ ከቻሳ
እየተከታተላችሁ ላላችሁ ሰዎች አላቅም በጣም ነው ማመሰግነው እግዚአብሔርን የኔ የነገር ገብቷችሁ ያለበት ነገር ገብቷችሁ እንዲህ ሰርታችሁ ምናምን ሳይ ስለኔ ስታወሩ ምናምን ሳይ በጣም ነው ደስ ያለኝና በጣም ነው ማመሰግናችሁ በተለይ ደግሞ በደንብ አላቃትም ግን ላይቭ ላይ አለች አጨጸውሩ ስታወራልኝ ነበረ ማን አለውት እና ለኔ በጣም ተከራክራ በጣም ኢሞሽናል ሆና ስታወራኝ ተሰብራ የተቀመጠችው ታለ እግሯ እንዴት እንዳበጠ ይታያል ታያለ እንዴት አይኗ ላይ አቀማመጧ ላይ ታያለ ታያለ አንተ ሸርሙጥ አለች ያለው ነው ቻውላችሁን በጣም ነው ማመሰግነው ቴንክ ዩ ጋይስ ጎበዝ በርቺ ምናምን ላላችሁ በጣም ነው ማመሰግነው ወዳችኋለሁ በጣም ቴንክ ዩ እና ወዳችኋለሁ ብዙ ናቸው እንዲህ ብዬ ሰው አልጠቅስም በቃ አመሰግናለሁ ቴንኪው ጎበዝ ጠንክሪ በርቺ ምናምን ላላችሁኝ አመሰግናለሁ ባይ አውል ወጣ ዛሬም ይሄ ማለት ስላልፈለኩኝ ነው እሺ ገብቶኛል አይቼዋለሁ ግን ማለት አልፈለኩም አንቺ thank you I'm perfect thank you ቤት ውስጥ ያላችሁ በቀጥታ የምትከታተሉን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ሞራል እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በመታሰበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ትጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር።
እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ሆስፒታል የወሰዱኝና እግዚአብሔር ምን ያህል መሐሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከናንተ ጋር እንደሚሆን እግዚአብሔር ይሄን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ ይሄን ነገር ለመናገር ወቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ። በሰደፍ ሲመቱኝ ወዲያው ሞትኩባቸው። የዳዊት ድሪባ አባት እኮ ናቸው። የምን መጽሐፍ ነው አሞሽ ላቃሌባ ቀልድን ሰውና ይንሰራ ግባ ዳዊት ድሪባ አንፎሰኒ ሞሽ ላቃሌባ ሱሚዳቸው ጸጉር ይላልኩ ምንድን ነው ላይ እኔ ራሴ ማለት ነው ዘስፔንስ አደረጋችሁ እንዴ? አልተቆረጥኩም። ተው በስመ አብ ወልድ 3000 ሰው ገባች። ጸጉር ላሳያችሁ እንዴ እግዚአብሔር አስረገጥኩኝ። ምን መጣ ብዬ እኮ ያው እስቲ ወላችሁ አንደኛ ወንድሜ አለ 500 ሺህ ይጓና ያሳያል። አንተ ምን 500 ሺህ ሰብስክራይብ ፎሎ የሚጓና የቀለልክ ነው 500 አስቀምጥ። ከዛ ማቆ ሰው እንዳለ ጃኒ ጸጉርን ተቆረጥ ካሉኝ እንዴ ኖ በቃ 10000 ሰው ግቡና በቃ ያሳያችሁ። 10000 ሰው አረ ተው አንተ ሰው 10 ግቡና ያሳያችሁ። ከዛ ወይ ቢሉ ሰው ወይ ቢሉ ከዛ ተወስናላችሁ። ላይክ ብዙ ነገሮች አስፈላጊ ሊሆኑ ይችላሉ። ወይዘሮ ለምሳሌ አልጎቦ ላይክ ኢስ ሺዝ ኖት ቨርጂን ምናምን መታወቅ አለብን። እኛም ደግመክ ንገረኝ፣ አልገባኝም። አሁን ባለኝ ይኸውልሽ፣ አሁን ያስተሳሰብ ልክ ላይሆን ይችላል፣ ልክ ሊሆን ይችላል። ሜቢ ወደፊት አይምሮዬ ሲያድግ ልቀይር እችላለሁ ሀሳቤ። አሁን ባለኝ ላይክ እኔ ትክክል ነኝ ብዬ ላላስ ላይክ ትክክል ነኝ ብዬ 100% ማሰብ ሰው አይደለም። ገባሽ አይደል? ግን እስቲ ድንግል ካልሆነች ላይክ ከትዳር በፊት መፈጠር ያለባቸው ነገሮች አሉ። ድንግል ከሆነች አይፈጠርም። እኔ ጋርም ቢሆን ማለት ላይክ በአገባትም ባላገባትም አይፈጠርም ያ ነገር። ድንግል ካልሆነች ግን ምንም አይደለም። ኮሜንት አትስጥ፣ ዘግተነዋል ይሄንን ርዕስ። እሺ ቤተሰቦች ካልወደዷትስ? ቤተሰቦች አያገባትም። እሷን ቤተሰቦች የማይወዳት ከምን አንጻር ነው? ቅድም ያልሽው ነገር ይመጣል። ቤተሰቤ ጋር ትንሽ ዲስሬስፔክት ካየሁባት ትንሽ ነው። ለምሳሌ እናቴ ላይ እንደዚህ ትንሽ ዲስሬስፔክት ካየሁባት ማጣራት አለብኝ። ወይኔ ረዱዬ፣ ደህና ነሽ ረዱዬ? አረ ኤርሚያ እንዴት ነው ወንድሜ? ረዱ እንዴት ነሽ? ባይ ዘ ዌይ ናኦሚ ፍራይዴ በጣም እነዚህ ናቸው። ቅድም አሳድጋቸዋለሁ ያልኩሽ እነዚህ። አዎ ልክ ነው። ልክ ነው። አያሳድገን። እኔ እናንተ ደግሞ እንትን አትበሉ። አያሳድገንም። እኔና አረ እንደው አታቆርፍ ዳሬ ነው የሚያሳድገን። አልታቆርፍን። የለም አያሳድገንም። እሺ ረዲት እኛን ያሳድገናል። እሺ እሺ ያስበላን ከሆነማ ረዱዬ። ይሄ ግን ሲያስጠላኝ ምን አይነት ለምንድን ነው የሚያሳድገን? ይሄ ወንዝ ድንጋይ መሰለህ። ራስን ይችላል የፈለከው ነው። እኔ ለህዝብ ብዬ አይደለም አንተን ሰፖርት ማድረግ ነው። 18 አሁን ሞልቶ ቶቶ ነው። እሺ ረዲት ነው አሁን 5000 ብሩን አስገቢልኝ እንጂ ወሮ ነው እኮ። አረ ዴቹን ማስገቢ ያሬ ፍራይዴዎች አቢ ፍራይዴዎች መረገጥ
አረ በመድኃኒዓለም ፍራይዴዎች ብር አለበት አስገብክ ወሮ ነሽ እኮ አረ ኤርሚ ደብረ ደቻ ባለፈው የተበደራችሁ ነው እንዴ? አንዴ ደችና ደቻለ ያፍራል እንዴ? ኤርሚ ቆይ እንትን ተዋል ምኑ ይሄ ሲሸና የሚያቃጥለው ነገር እሱ ተው እግዚአብሔር ይመስገን ደርቆለታል። እሱ እሱ እኮ ተሽሎት እኮ ሳይደርቆ ምናምን እኮ እንትን ብሎ ነው። አይ ነው እንዴ? ውስጥ እግሩ ደግሞ አሁን ትንሽ እንትኑ ነው ያስቸገረው። ይሄ ሙጀሌው አለ ሙጀሌ አለ ለሱ ዲቶክስ ይወስድላል። ታርገው እጅ ለቋል። አንተ ጠፋ እጅ ጠፋል። እዚህ ጋር ወይኔ አምላኬ ተኛ እንዳታመጣብኝ። እኔ ለቤተሰቦቹ ነው የምነግራቸው። በተያበርታ ቤተጠብቀኝ ይሄንን ታመጣለህ። እኔ እኮ በኸይር መስሎኝ ነው። የማን ተመቸሽ? በመጀመሪያ ያሳቀኝ የጆሲ አለባበስ ነው። ጆሲ እኮ አንተ ድምጽ እየሆነ እኮ ነው። ለምንድን ነው ድምጽ የሚሆነው? እንደዚህ ሙሉ በእናትህ ጉበት መስሎ ገብቶ ድምጽ ትላለህ እንዴ? ኧረ ተው እባክህ። ቀጣይ ደግሞ የማን ነው የሚያስቀው? አኩቻ የሀቻምናዋን አርጓት ነው የመጣው። ያቺ ቢጫዋን ባለ ክንፏን ክንፏን አውርዶ ራሷን ነው እንትን ለብሳት ስለ እንትን እኮ ፍራይዴዎች ቀብር አስፈጻሚ መስለው መጡ ይላሉ። ኧረ እነ ፍራይዴ ግን ወዳይ በጣም እኔ እነሱ ቢበሉ በጣም ደስ ይለኛል። ወዳይ ዝም ብለው እየሄዱ በቃ ድግስ ብቻ ነው የሚበሉት። ምን አለ አንድ ቀን እንኳን ዋንጫ ምግብ ካለ እኮ በቃ አምስቱም ደግሞ በቃ የሌሊት ወፍ ነው የሚመስሉት። እንደነሰች ነበር እንደ ብላኪ ብላኪ ነበር መብላት የነበረ መባክ ብላኪ በምንድን ነው የሚበላው? እሱ ምርጥ ልጅ እኮ ነው። በእናትሽ ብላኪ ላይቭ እንትን የሚለው ብላኪ ገስት ጌም ስማ ብላኪ የልፋፊ ጥጣ ለራሱ እድል አይበላም። የልፋፊ ጥጣ አይበላም እንኳን ላይ እገላለሁ። ያንተራስ የጃኒስ ተመቸሽ? እኔ እንድታጣላኝ ነው። ከኔ ኮመንት ፈልጌ ነው። ለምን ታስቀኝ? ኧረ ተው በቃ እኔ ታጣላኝ ተው። ከእሷ ደግሞ ትሰበኝ እንዳንተ ናሜ ፍቅር ሲዝም ታታኪ አግኝቷል ይላሉ። ታውቃለህ? ፍቅር ሲዝም ታታኪ አግኝቷል ይላሉ። የናሜን የሀበሻው ሱፐርማን መስላል። ነጭ በነጭ አለ። ይቺ ብቻ ጥቁር አይተሻታል? የጠፋሽ ማን ነው? እና ይቺ ብቻ ጥቁር ከታች ነች። የእንትና ያምራል። በቃ የበላው ልጅ ያምራል። ማነው? የኢቫና። አንተ ኢቫና ግን ምን ሆና ነው? እንትን በሰላም ነው ግን? አይ ምን አንዳንዴ እሷም የሆነ መልዕክት ይኖረዋል እኮ አለባበሱ። My family interview is back. Thank you so much. Let's go. I do not going to be and naturally, my family, I love you so much. I love you. Like መግለጽ አልችልም። እግዚአብሔርና እየተሰማኝ ያለውን ስሜት I love you all። በቃ እንደዚህ አይነት ፍቅር እኔ አይቼ አላውቅም። ስቴሪየቱን በጣም ወዳችኋለሁ። I love you all። አኮራችኋለሁ። ደግሞ ትልቅ ነገር ጠብቁ። አስደስታችኋለሁ ፋሚሊ። I love you so much. Thank you so much guys. እስቲ ቦት እንጁ ጥላውን ገሰሰኛ Yes I 110,000 ሰው I love you guys. Thank you so much my family. ዋስዬ ብራዘሪ thank you so much. Big love and big respect. Vitaye thank you so much guys. I love you. Dani Bayeni Abad. Thank you so much, Ababi.
Let's go. Let's go. Let's go. Can you join? Man, no? Thank you so much. Thank you so much. I love you all. I love you guys. I love you. Kabar surprise aja. Kabar negara aja. Betul. News negara aja. Kabar negara. Bully ini apa? Kara, let's go. Let's go. Let's go. Thank you so much. Let's go. Let's go. Let's go. Thank you, sister. Baby. Thank you so much. Thank you so much. I love you all, my family. I love you all. I love you so much. Thank you so much. Big love and big respect. Thank you guys. Thank you. በጣም አመሰግናለሁ። ጆከር የኔ አባት ዌልካም ብራዘሪ። Thank you so much. በኢየሱስም Thank you guys. በጣም አመሰግናለሁ። ሰርፕራይዝ አለ። አሁን ከሰርፕራይዙ በፊት ማለት ነው መጠየቅ የምፈልጉት ጥያቄ ካለ ኮሜንት ላይ ጠይቁኝ። Liyeninat, thank you so much. Big love and big respect. Thank you so much, Liyeninat. Thank you so much. Thank you so much. I love you all. Now, where is the beauty? Now in the house. Now, Jesus, thank you so much. Big love and big Jesus. Thank you so much. Thank you, brother. Thank you so much. Thank you guys. በጣም ነው የምወዳችሁ። ነርቨስ አደረጋችሁ። ነርቨስ እንደዚህ ሆኜ አላችሁ። Thank you guys. አፈርኩኝ እኮ ዛሬ የኔ ወንድም ይዊሻዬ የኔ ፍቅር የኔ እናት Thank you so much. Thank you so much, guys. I love you guys. I love you all. I love you. እሺ አሁን ማለት ነው አሁን እንትን ከማለት በፊት ሰርፕራይዙን ከመናገር በፊት I love you. አቤላ ወንድሜ ብራዘሬ አቤላ የኔ አባት Thank you so much, bro. Much love and respect, brother. Thank you so much, ወንድሜ. Thank you guys. Energy. Thank you so much, bro. Thank you so much. አብሮ የነበሩ ልጅ በጣም ነው የምወዳችሁ። በጣም አመሰግናለሁ ወንድሞቼ፣ ብራዘሮቼ Thank you guys. እሺ አሁን ከሰርፕራይዙ በፊት ማለት ነው ጥያቄ ጠይቁኛላችሁ። ለሁለት ሶስት ሰው እመልሳለሁ ጥያቄ። ከዛ በፊት ግን መናገር የምፈልገው ነገር አለ። ወንድማችን ማስተር አብነት መታመሙን ሰምቻለሁና ሁልጊዜ ከጎናችን ነበረ፣ ከሁላችንም ጎን፣ ከመላው ኢትዮጵያ ሕዝብ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው፣ ከጎኑ እንቁም ጋይስ። ቴንክ ዩ፣ ወዳችኋለሁ። ወይኔ ዋንትዬ የኔ እናት፣ ዋንትያ የኔ እናት Thank you so much, Nat. Big love and big respect. Thank you so much, Wanti. Thank you so much. ጥያቄውን የሚጠይቀኝ ሶስት ሰው ይበቃል። ጆን ዳንኤል 50 አንበሳ አንዱ አምልጦ እኔ ቤት ቢገባ ማርያምን አንዱ ብቻ በቂ ነው። በተተየነ አንዱ አምልጦ ቢገባ ማለት በቃ ዝም ብሎ ስለ ላይቭ ላይ ተሳስቶ ወጥቶ እኔ ጋር ግብት ቢል አቤት ሪሊ ረሃ ያለ ምሽት እተተየነ በስማ 50 ላይ ማርያም ብዙ ግን ይገባል። እናቲቱም ከዛም በላይ ያርግለት እርድና 50 ላይ ጉድኗ ልስጠንዴ በየ አረ ችግር የለውም። የሆነ ቀን አሁንማ አንቺም እየሰራሽ ስለሆነ ችግር የለውም። ሰርተ ሞልቶ ሲተርፋችሁ እተትኝ እኔ ላይ ብላላችሁ ሞልቶ ከተረፈ በኋላ እንፍታታለን ነው የምላችሁ። እስከዛ ራን ሀስል ላይ ነን እኛ እና
አረ ይደርብን፣ ማርያምን ይደርብን። እናቴ ትሙት የእሱ በረከት እተትዬ እኔ ያለሁ እዚህ ላይ ያው ከእናንተ ጋር እተተየን አንበሱ አይጮ እናንተ አጮ እኔ አልጮ በቃ ቁጭ ብለን ታያለን ነው ማለት። እንደው አንድ ቀን ይሄን የደረቀ ሰሃራ የመሰለ መሬታችንን ዛፍ በዛፍ እንዲሆን እንመኛለን። ዩፊ ወራም ሳይ በቃ ናማስቴ 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 ናማስቴ። ይኸው አንበሳ አረ መልሶ ኢሞጂን እንቀበል እተተየን እንዴ ተላጣለ እንዴ ኢሞጂ ማን ይማልኝ እንዴ ተላጣለ እንዴ። ሲጀመር ጆን ዳንኤል አልታሰረም። ላስረዳ አባቴ 55 አንበሳን የሰራው ትናንት 1.7 ሚሊዮን ብር ማለት ነው በእኛ ሲመነዘር እና ታስሯል። እዛ በተረፈ ኦኬ እሺ ምናምን ሙዚቃው እንዴት ነውና በልልኝ አለኝ አዶናይ። እግዚአብሔር ያላችሁ እንዴ ነው በቃ ይኸውላችሁ ሙዚቃውን ስዘፍን የእዛ ቫይቡን ሳሰማው ምን ያህል መስጨው ወደ ዘፈኑ ዓለም እንደከተትኩት በዚህ መንገድ ላሳያችሁ። እንዴት አልኩኝ መሰላችሁ? በዛ በበጋ ቁም ነገር ላውራ ቁም ነገር። እሺ እንዴት እንደዘፈንኩ እዛ ልንገራችሁ። እግዚአብሔርን እዛ እንዴት እንደዘፈንኩ ፕሊዝ ታፕታፑን 1 ሚሊዮን አስገቡት። እሺ ጌም ልጮት አይደለም የገባሁት። በቃ ስለናፍቃችሁ ጀስ አውርቻችሁ ምናምን ጣላለሁ። ቴንክ ዩ ጊፍት የምትሰጡ ሰዎች ቴንክ ዩ ሶ ማች። እና እንዲህ አልኩት ጉንፋን ይዞኛል እንትን እንዳትሉ ነይ በሏት። እኔ ነበር ማስተኛቸው ባይዘው። በዚህ አጋጣሚ ልንገራችሁ እንቅልፍ ማስተኛቸው እኔ እየዘፈንኩ ነበር። እግዚአብሔርን እኔ እየዘፈንኩ ነበር የሚተኙት እንቅልፍ። እሺ ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት። ቆይ አለኝ። ከዛ እዚህ ጋር ያላችሁ ያለ ዋናው ፖይንቱ እዚህ ጋር ነው። ቆይ አለኝ። ነይ በሏት ስል ቆይ አለኝ አዶናይ። ምን ስለው ልግባበታል። እሺ አልኩት። በደል እንዳጎደለኝ ፍቅርሽ የገባኝ ከረፈደ እንዲያኔ በቃ አልኩት። በቃ በዚህ መንፈስ ነው አልኩት። የምር እግዚአብሔርን ነው የምላችሁ። በቃ እዛ ጋር ያዘው ስቱዲዮ ወደ ስቱዲዮ አልኩት። ሳስበው ግን እስር ቤት ነን። ስቱዲዮ ይዤው መሄድ አልችልም። ስቱዲዮም ይዤው መሄድ አልችልም። ስቱዲዮ ይዤው መሄድ ስለማልችል ከእስር ቤት ስንወጣ ግን አልኩት ከእስር ቤት እንደወጣው ወደ ስቱዲዮ። እስር ቤት የዘፈንከው ዘፈን ምንድን ነው? ታስታውሳለህ? አልነገርኳቸውም። ብቻ ደስ ይል ነበር። እስር ቤት ስንገባ መጀመሪያ በ30 ደቂቃ ውስጥ ዘፈኑ እኔ በሁለተኛ ቀን የኛ ክፍል አያዘፍኑም። እሱ በሁለተኛ ቀን እኔ በ30 ደቂቃ ገና እንደገባ ቁጭ ዘፈን ተባለ። አግማቹ ተነሳውላችሁ። አንተ ግን ኮንፊደንስ አለ። እኔ ፈርቼ ነበር። እኔ ጨነቀኝ። እኔ እንዴት እንዳልኩኝ ላሳያቸው። ተነሳሁኝና የህይወቴ ህይወታ ከቶ እንደማንለያይ ነብይ ከዛ የጃኒ እጣ ያደረሰ ማለት ነው። ምን ይሆን የሚዘፍነው ምንድን ነው የሚዘፍነው ብዬ በቃ ቁጭ ብዬ በቃ ልስቅ ነው ባይዘው። ከዛ ተነሳላችሁና እንደዚህ ምናምን አለና በቃ ይራና ነገም ላየው አላችሁ። ከዛ አግዙኝ አላችሁ ጓጓለሁ። እግዚአብሔር እውነተኛ ታሪክ ነው ጋይስ። ወይ እንደ እኔ አማርኛ ዘፈን ያላቀኝ እኔ ያለ ግጥም አላስታውስም ምን አይደል እመቤቴ። ግን እሺ ይወጣ ይሄድን ነው እኮ ይኑና እዚህ ጋር ጥራኝ በላቆ ነው እንዴ? አዎ እንደዛ እኮ ነው። እዛ ትቻኮ ነው መጣው። አይ መጣው እንደዛ ትልኝ እንዴ?